ሰላም ሰላም እንደምን አላችሁ? እናቶች ጡት በሚያጠቡበት ወቅት መመገብ የሌለባቸው ምግብና መጠጦች እንዳሉ ያውቃሉ? በዚህ ቪዲዮ ጡት የሚጠቡ ህፃናትን ደህንነታቸው የተጠበቀና ጤናማ እንዲሆኑ ለማድረግ እናቶች ሊያስወግዷቸው ወይም ሊጠነቀቁባቸው የሚገቡ አንዳንድ ምግቦችና መጠጦችን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ጡት የሚያጠቡ እናቶች መመገብ ከሌለባቸው ምግቦች ውስጥ አንደኛው ብዙ የሜርኩሪ ይዘት ያላቸውን አሳዎችን ነው። እነዚህ አሳዎች እንደ ሻርክ፣ ስዋርድ ፊሽ እና ኪንግ ማክሬል ያሉ ናቸው። ጡት የምታጠባ እናት እነዚህን አሳዎች ከተመገበች በጣም ብዙ ሜርኩሪ በውስጣቸው ስላለ የልጇን አእምሮ ሊጎዳ ይችላል። ሁለተኛው አልኮል ነው። አልኮል የምታጠባ እናት አልኮልን ባትጠጣ ይመከራል። ነገር ግን አልኮል የሚጠጡ ከሆነ ከጠጡ ቢያንስ እስከ 2 እና 3 ሰዓታት ድረስ ጡት ሳያጠቡ መቆየቱ ይመከራል። ምክንያቱም የወሰዱት አልኮል ወደ ጡት ወተቱ ሊገባ ስለሚችል ማለት ነው። ጡት የሚያጠቡ እናቶች መውሰድ ከሌለባቸው መጠጦች ውስጥ ሶስተኛው በጣም ብዙ ሲኒ ቡና መጠጣት ነው። ቡና በውስጡ ካፌንን ስለያዘ በቀን በጣም ብዙ ሲኒ የምትጠጣ እናት ልጇም አብሮ በጡቷ ወተቷ አማካኝነት ካፌንን ሊያገኝ ይችላል። ይህም ህፃናት እንዲበሳጩና ጥሩ እንቅልፍ እንዳይተኙ ሊያደርጋቸው ይችላል። አራተኛው ፋስት ፉድ፣ ቺፕስ እና ጣፋጭ ምግቦች ናቸው። እነዚህ ምግቦች ለምታጠባ እናት ብዙም አይጠቅሙም። ለእናትም ሆነ ለህፃናቱ ጤና ሲባል ጤናማ የሆኑ የተመጣጠኑ ምግቦችን መመገቡ ይመከራል። ለምሳሌ እንደ ፍራፍሬ፣ አትክልት፣ የእንስሳት ተዋጽኦችን፣ ጥራጥሬዎችና የእህል ዘሮችን አመጣጥኖ መመገብ ነው። ጡት የሚያጠቡ እናቶች መውሰድ ከሌለባቸው ነገሮች ውስጥ አምስተኛው አለርጂን የሚያስከትሉ ምግብና መጠጦች ናቸው። አንዳንድ ህፃናት እናቶች ለምሳሌ እንደ ወተት፣ እንቁላል ወይም ኦቾሎኒ ያሉትን ሲወስዱ አለርጂ ሊሆኑ ይችላሉ። ስለዚህ ልጆች ሽፍታ ወይም የሆድ ችግር ሲገጥመው እናቶች የሚወስዱትን የምግብና የመጠጥ አይነቶችንም ማስተዋሉ ይመከራል። በመጨረሻም አንዳንድ የእጽዋት ሻይ እና ሰፕልመንቶች ናቸው። ጡት ለምታጠባ እናት ሁሉም እጽዋቶች ለልጇ ላይስማሙ ይችላሉ። ከእጽዋት የተቀመሙ መድኃኒቶችን ወይም ሰፕልመንቶችን ከመሞከሩ በፊት ሁል ጊዜ ሐኪሞን ያማክሩ። እናቶች ራሳችሁን ጠብቁ። እናት ጤነኛ ማለት ጤናማ ልጅ ማለት ነው። ለአሁኑ አበቃው። ይህን መረጃ ጠቃሚ ሆኖ ካገኙት ላይክ፣ ሼር እና ሰብስክራይብ ማድረጎን አይርሱ። አስተያየት ካሎት ይጻፉልን። በቀጣይ በሌላ መረጃ እስከምንገናኝ በደህና ቆዩ።